ሁላችንንም ፈጣሪ እንደፈጠረን ነው ማምነው። ምንም ጥያቄ የለውም። አባቱን ሄዶ ይጠይቀዋል። አይ እኛ ኢቮልቭ አድርገን ከማይክሮስኮፒክ እንዲ ከዛ ከዝንጀሮ መሰል እንስሳ የመጨረሻው ስቴፕ የኛ ፕሬዲሴሰር ከኛ ፊት የነበረው ዝንጀሮ መሰል እንስሳ ነበር፣ ከሱን የመጣ ነው ይላል። ከዛ እናቱ ጋር ሄደ። ፈጣሪን የፈጠረን እኮ አልኩህ አለችው። ታዲያ ለምንድን ነው ዳዲ ከዝንጀሮ መሰል እንስሳ መጣን የሚለው አላት። ይኸውልህ ልጄ እሱ የሚነግርህ የእሱን አመጣጥ ነው። ባዶነት በራሱ ምንድን ነው? ሰዎች የባዶነት ስሜት እንዴት ነው የሚሰማቸው? ይሄ ባዶነት ስሜት እንዴት ነው ወደ ሙሉነት የሚቀየረው የሚለውን ሀሳብ እናንሳ። እንግዲህ ፒናዬ የሚመጣውን ምስጋና በሙሉ እኛ ወደ ለሚገባው ነው የምናስተላልፈው፣ ወደ እግዚአብሔር ክብሩን ሁሉ ለእሱ እንሰጣለን። በዛሬው ፕሮግራማችን ላይ አንዳንድ ጊዜ ሰዎች አይተሻል፣ በጣም ለብሰው ወጥተው ዝንጥ ብለው ግን ነገራቸው ባዶ ሊሆን ይችላል። ቤታቸው ባዶ ሊሆን ይችላል። ማድጋው ባዶ ነው፣ ዱቄት የለበትም። ማሰሮ ባዶ ነው፣ ዘይት የለበትም። አካውንታቸው ባዶ ነው፣ ገንዘብ የለበትም። እና በህይወታችን የተወሰነ ምዕራፍ ላይ እንደዛ የሚገጥመን ጊዜ አለ። ነገሮቻችን ባዶ የሚሆኑበት፣ ውስጣችንም ባዶነት ይሰማናል። ነገሮቻችንም ደግሞ ፈጽሞ ባዶ ይሆናሉ። እና ዛሬ እሱ ላይ ነው የምናተኩረው። የሚገርመው ነገር መሬትም ባዶ የነበረችበት ጊዜ ነበረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ፈጽሞ ባዶ ነበረች። እዚህ ጋር እንደ መግቢያ እንዲሆነን ሁለት አፈጣጠራችንን በተመለከተ ሁለት የተለያዩ ፐርስፔክቲቭስ ወይም ቪዎችን እናንሳና እሱ ላይ ኮሜንት አድርገን እንላለን። እሺ የእኛን አመጣጥ እኔና አንቺ እንዴት እንደመጣን፣ ተመልካቾቻችን እንዴት እንደመጡ፣ የሰው ልጅ እንዴት እንደመጣ ሁለት አይነት አመለካከት አለ። አንደኛው ኢቮሉሽን ነው ወይም ኢቮሉሽኒዝም ይባላል። ሁለተኛው ደግሞ ክሪኤሽን ነው ወይም ደግሞ ክሪኤሽኒዝም ይባላል። እነዚህ ሁለቱ በጣም አከራካሪ የሆኑ ነገሮች ናቸው። ኢቮሉሽን ምንድን ነው የሚለው የመጣ ነው ከአንድ ሴል ነው፣ መነሻችን ከአንድ ሴል ነው። ከዛ በኋላ እነዚህ ማይክሮስኮፒክ ሆነን ፍጥረት ማይክሮስኮፒክ ሆኖ በአይን የማይታይ ሆኖ ከዛ ኢቮልቭ እያደረገ ጄኔቲክ ማቴሪያሉ እየተለወጠ ትናንሽ ፍጥረታት ተፈጥረው ከዛ እነሱ እያደጉ እየተለወጠ ትልቅ ሳይንስ ነው። እንደዚህ በቀላሉ ማስረዳው አይደለም፣ ግን ጄኔቲካሊ እየተለወጥን ነው እዚህ ጋር የደረስነው። ከኛ ደግሞ በፊት እኛ አሁን እንደዚህ ያለውን መልክና ቁመና ከመያዛችን በፊት ዝንጀሮ መሰል እንስሳዎች ነበርን። ስቅሻል። እኔ በጣም እሺ፣ ይሄ ነው። ስለዚህ በሂደት ነው የተገኘ ነው የሚል ነው። ክሪኤሽኒዝም ደግሞ አይደለም፣ ፈጣሪ ነው የፈጠረው። እንደዚህ በእያንዳንዳችን እንስሶችን በየመልካቸው ሰዎችን በየመልካቸው የፈጠረ ፈጣሪ ነው እንጂ በኢቮሉሽን የተገኘን አይደለንም ብለው የሚያምኑ አሉ። ይሄ ለረዥም ጊዜ ያከራከረ ነው። ክሪኤሽኒዝም ላይ ደግሞ በጣም ቆይተናል የሚል ፈጣሪን የፈጠረው ግን ቆይተናል፣ በሚሊዮን የሚቆጠር ዓመት ይሆናል ከተፈጠረ የሚል አለ። ሌላው ደግሞ ኒው እርዝ ክሪኤሽኒዝም ይባላል። ኒው እርዝ ክሪኤሽኒዝም ይሄ በ7000 ዓመት ነው ከተፈጠረ፣ ልክ መጽሐፍ ቅዱስ ላይ እንዳለው ማለት ነው። እና ሁለቱ ቪዎች ያከራክራሉ። አሁን ጋዜጠኛ ፕርኔል ተስፋዬ አንቺ ኢቮሉሽኒስት ነሽ ወይስ ክሪኤሽኒስት ነሽ? ያው ሳልመልሰው ሁሉም የሚያውቀው መልስ ነው ብዬ አስባለሁ፣ የሚጠብቀው መልስ ነው ብዬ አስባለሁ። ሁላችንንም ፈጣሪ እንደፈጠረን ነው ማምነው፣ ምንም ጥያቄ የለውም። ኦኬ፣ እኔም እንዳንቺ ነኝ። እኔም በፈጣሪ በመፍጠሩ ነው የምስማማው። በሁሉም ሳይንሶች እኮ መስማማት የግድ አይደለም። አሁን ለምሳሌ ኢቮሉሽኒስት አይደለሁም እኔ ክሪኤሽኒስት ነኝ ማለት ሳይንስን ተቃወምኩኝ ማለት አይደለም። ሳይንስ ብዙ የምናውቀው አለ፣ ግን ደግሞ ፐርስፔክቲቭ ወይም ቪው ስለሆነ ይሄኛውን ቪው የመምረጥ መብት አለ እና ይሄኛውን ነው የምመርጠው። አንድ ወሬ ላውራልሽ። እሺ። ባልና ሚስት ነበሩ፣ አንድ ወንድ ልጅ አላቸው እና ባልየው በኢቮሉሽን ነው የሚያምነው። በዚህ እንደዚህ ነው የመጣ ነው፣ ከመጨረሻ ላይ ከጦጣ መሰል እንስሳ ነው ተለውጠን ኢቮልቭ ያደረግነው ብሎ ያምናል።
ሚስትየው ደግሞ አይ እኛ ፈጣሪ ነው የፈጠረን፣ ውብና ድንቅ አድርጎ ግሩምና ድንቅ አድርጎ የፈጠረን እሱ ነው ፈጣሪ ነው እና ሁሌ ሁለቱ አይስማሙም በዚህ። አሁን በመሀል ልጃቸው አለ። ልጃቸው በጣም ጎበዝ ነው እና ይጠይቃል። አባቱን ሄዶ ይጠይቀዋል። አይ እኛ ኢቮልቭ አድርገን ከማይክሮስኮፒክ እንዲህ ከዛ ከዝንጀሮ መሰል እንስሳ የመጨረሻው ስቴፕ የኛ ፕሬዲሴሰር ከኛ ፊት የነበረው ዝንጀሮ መሰል እንስሳ ነበር፣ ከሱ ነው የመጣ ነው ይላል። እናትየው ምግብ እየሰራች ሄዶ ይጠይቃታል። እግዚአብሔርን የፈጠረን እኛ ፊሱ አሳምሮ የፈጠረን እሱ ነው፣ እኛ ከዝንጀሮ መሰል እንስሳ አልመጣንም ትለዋለች። እና ልጁ ኪውሪየስ ነው፣ ሄዶ አባቱን ይጠይቃል፣ ከዛ እናቱን ይጠይቃል። በጣም ተቸገረ። አንድ ቀን ባልና ሚስት በጣም ተጣልተዋል እና ሚስት ተናዳለች በባሏ። በጣም የተናደደችበት ምሽት ነበር እና ልጁ ሄዶ አባቱን ጠየቀው። ያው በኢቮሉሽን ነው ኢቮልቭ አድርገን ነው ከዝንጀሮ መሰል እንስሳ ነው የተገኘ ነው አለው። ከዛ እናቱ ጋር ሄደ። ፈጣሪን የፈጠረን እኮ አልኩህ አለችው። ታዲያ ለምንድን ነው ዳዲ ከዝንጀሮ መሰል እንስሳ መጣን የሚለው አላት። ይኸውልህ ልጄ እሱ የሚነግርህ የእሱን አመጣጥ ነው፣ እኔ የምነግርህ እሱ የሚነግርህ የእሱን አመጣጥ በቃ የእሱ ልክ ነው፣ የእሱ አመጣጥ እንደዛ ነው። እኔ ደግሞ የምነግርህ ንዴቷን ተወጣችበት እና እኛ ክሪኤሽኒስት ነን፣ በዛ ነው የምናምነው። ወሬ ላውራልሽ ብዬ ነው። ከዛ ክሪኤሽኒስት ከሆንን ቅዱሳን መጽሐፍትን ስንቀበል በተለይ ክርስቲያን ከሆንሽ ሙስሊምም እናከብራለን። ሁሉንም የፍጥረት እንዴት እንደተፈጠረ የሚገልጽበት መጽሐፍ አለ። አሁን እንግዲህ የመጀመሪያዎቹ 5 መጽሐፍቶች ፔንታቲዩክ ይባላሉ። ፔንታ ማለት 5 ማለት ነው። ስለዚህ ጄኔሲስ፣ ኤክሶደስ፣ ሌቪቲከስ፣ ነምበርስ፣ ዲዩትሮኖሚ እነዚህ 5ቱ ፔንታቲዩክ ይባላሉ። ወይም ደግሞ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅና ዘዳግም ነው። አሁን ቴዎሎጂ ያወራን ነው እና እነዚህ 5ቱ ፔንታቲዩክ ይባላሉ። በጂዊሽ እምነት ደግሞ ቶራ ይባላሉ። ከዛ ውስጥ የመጀመሪያው ፍጥረትን የሚነግረን ጄኔሲስ ነው። በተለይ መጀመሪያው ምዕራፍ ላይ እዛ ላይ ምን ይላል መሰለሽ? ምድር ባዶ ነበረች፣ አንዳችም አልነበረባትም፣ በዙሪያ ላይ ጨለማ ነበር ይላል። እዛ ፓርት ላይ ስታዩ ምድር በውሃ ተሸፍናለች። ዲፐር እንዳንሄድ ብለን ነው እንጂ በቁጥር 1 እና 2 መካከል ሚሊየንስ ዓመታት አሉ ብለው የሚያምኑ ደግሞ ይሄ የኦልድ ኤርዝ ክሬሽኒዝም ይቀበሉ አሉ። ግን በዚህኛው ከሄድን ምድር ባዶ ነች፣ በውሃ ተሸፍናለች፣ ጨለማ ውስጥ ነች፣ የእግዚአብሔር መንፈስ ግን አለ ይላል። ከዛ ምንድን ነው የሚሆነው? እኛ በክሬሽኒዝም ካመንን እግዚአብሔርም ብርሃን ይሁን አለ ይላል። ብርሃን ሆነ። ከዛ ውሃው ወደ አንድ ይሰብሰብ አለ ይላል። ውሃው ወደ አንድ ተሰበሰበ። ከዛ የተሰበሰበው ውሃ ውቅያኖስ ነው። ከዛ የብሱ ተገለጠ፣ ምድሩ ተገለጠ። የብሱ ሲገለጥ የብሱ ላይ ደግሞ ሳር ቡቃያ ይብቀልበት አለ ፈጣሪ ነው። ከዛ ሳር ቡቃያ እንደዚህ ተፈጠረ። በውሃ ውስጥ አሳና ሌሎች የሚንቀሳቀሱ እንስሳት ይኖሩ አለ። አሳ ተፈጠረ። በሰማይ ወፎች፣ እንስሶች ሁሉም በ6 ቀኑ 6ኛው ቀን ላይ ሰው ተፈጠረ ይላል። ማሳየት የፈለግኩት መሰልሽ ብንሄድ አሁን ቴዎሎጂካል ዲፕ መግባት ፈልጌ ሳይሆን የመጀመሪያው ቀን ላይ ምድርን አስቢያት። ምንድነች? ባዶ፣ ጨለማ፣ አንዳች የለባትም። በ6ኛው ቀን መጨረሻስ ወይም በ7ኛው ቀን ፈጣሪ ያረፈበት ሰንበት ላይ ስታያት ያቺ ባዶ ጨለማ ምንም የሌለባት፣ ውሃው ተከፍሎ ውሃው ተሰብስቧል፣ አሳው ይተራመሳል ውሃ ውስጥ፣ በሰማይ ወፎቹ አሉ፣ እንስሶቹ አሉ፣ ዛፉ በቅሏል፣ ፍሩቱ አለ፣ ገብሱ፣ ስንዴው፣ ሁሉ ነገር በቅሎ ታያለሽ። እና በ6 ቀን ውስጥ ነው ይሄ ለውጥ የመጣው። የእግዚአብሔር መንፈስ ግን እዛ ጋር ነበር። ምንድን ነው ለማሳየት የፈለግነው? ሲፈልግና ጊዜው ሲሆን ዛሬ ከተመልካቾቻችን ፍጹም ነገሬ ባዶ ነው የሚሉ ወገኖቻችን I have nothing
የሚሉ ይሄ ማድጋውም ባዶ ነው፣ ማሰሮም ባዶ ነው፣ ኪሴም ባዶ ነው፣ ቤቴ ባዶ ነው ብያሉ የሚያማርሩ ይኖራሉ። ጊዜው ሲመጣ እንዲህ አይነት ራዲካል የሆኑ ለውጦች ሊመጡ እንደሚችሉ ወደ ህይወታቸው ማሰብ አለባቸው። ይህን መናገር ፈልጌ ነው። ይለወጣል፣ ነገር ይለወጣል። ከፍጹም ባዶነት ወደ ፍጹም ሙላት የሚመጣበት ሽግግር ይደረጋል። በ6 ቀን ውስጥም ደግሞ ሊደረግ ይችላል።